ሰላም ሰላም እንዴት ናችሁ? የኤምኬ አውቶሞቲቭ ቤተሰቦች የዩቲዩብ ቻናላችን ዛሬ የምናየው እንግዲህ ኤሲ ነው። ስለ ኤሲ ነው አንዳንድ ነገርን የማስተምራችሁ። አሁን ላይ እንደምታዩት ኤሲ ጌጃችንን እያስተካከልኩኝ ነው። ምንድነው የምናደርገው? መጀመሪያ ውስጥ ያለውን አየር እናስወጣለን። ጋዝ ይሄ ኮምፕረሰራችን ነው። ምናለው ቫኪዩም እና አየር ምንሞላበት አየር ቼክ የምናደርግበት አለ። ሁለት ላይ ነው ያለው። ሁለቱን አሳይቻችኋለሁ። አሁን ንፋስ ወይም አየር እንሞላዋለን። አየር ከሞላን በኋላ መጀመሪያ ሊኬጅ ነው ቼክ የምናደርገው። ሊኬጅ መኖሩን ቼክ እናደርጋለን። ጋዝ ከሙላታችን በፊት ሊኬጅ አለው የለውም ብለን ቼክ እናደርጋለን። ስለዚህ አሁን ላይ እንደምታዩት ባሩ እየተንቀሳቀሰ ነው። እየሞላኝ ነው አየር። ልክ በመኪናው ማኑዋል ልክ ትሞሉታላችሁ ማለት ነው። እንደ ሊንኬጁ ማለቴ በዛ ልክ ትሞሉትና እሺ አሁን እንደምታዩት እየሞላ ነው። እና ምንድነው እዚህ ጋር እንግዲህ አሁን ይሄ መኪና የመጣበት ምክንያት አየር እያቀዘቀዘልኝ አይደለም ነው ያለው። ምንድነው መጀመሪያ ቼክ የምናደርጋቸው ነገሮች አሉ። ጋዛችንን ቼክ እናደርጋለን። ኮንደንሰራችንን ቼክ እናደርጋለን። ደግሞ ዋናው ነገር ፋን መስራቱን ቼክ እናደርጋለን። የራዳተሩ ፋን አብሮት ሁለቱንም ነው የሚያቀዘቅዘው። እሱን ቼክ እናደርጋለን። እሱን ቼክ ካደረግን በኋላ ምንድነው ጋዙን ውስጥ ላይ ያለውን ቆይታ ሊኖረው ይችላል። እሱን ጋዝ እናስወግዳለን። ቫልቩ አለ። ለምሳሌ ሁሉንም እስኪ አብሮን እያየነው እየሞላን እንሄዳለን። አሁን ለምሳሌ ስንት ደርሶልኛል? ይሄና እኔ 300 ነው የማደርገው። 300 ፒኤስአይ ባር ነው የማደርገው። ለምን ምናልባት ሊኬጇ ትንሽ እንኳን ከሆነች እንዳሳየኝ ስለምፈልግ ማለት ነው። ስለዚህ አሁን 300 ላይ እየደረሰልኝ ነው። 200 ምናምን ነው። 300 ላይ ትንሽ እናደርገውና ትንሽ ደቂቃ እንጠብቃለን። ትንሽ ደቂቃ እንጠብቀውና ሊንኬጅ ከሌለው እንቀጥላለን ማለት ነው። እሺ አሁን እስኪሞላ ድረስ አንዳንድ ነገር ልንገራችሁ። ሁላችንም ኤሲያችን ልክ ካልሆነ መጀመሪያ ጋዙን ቼክ ካደረግን በኋላ ኮንደንሰራችንን ፋን ውስጥ ላይ ደግሞ ምን አለ ቦይለር አለ። ቦይለራችን ውስጥ ላይ ካለው አቀዝቅዞ ወደ ውጭ የሚያወጣልን አለና እሱንም ቼክ እናደርጋለን ማለት ነው። ቦይለራችን አሁን 300 ላይ ሆኖልኛል። እኔ አቁሜያለሁኝ። አሁን ሊንኬጅ አለው የለውም የሚለውን ቼክ እያደረኩ ነው። እስከዛ ድረስ ደግሞ ምንድነው ኤሲ ኮንደንሰሩን ቼክ እያደረኩ ነው። ኮንደንሰሩን ፋኑን ሁሉም መስራታቸውን ቼክ እያደረኩ ነው። ኮምፕረሰሮችን ኤሌክትሪክ መስመሮችን ቼክ እያደረኩኝ ነው። እስከዛ ሊክ ካለውም በዛው እያዳመጥኩኝ ነው። ሊክ ነገር ካለ ቪዥዋል ኢንስፔክሽን እናደርጋለን። ሊክ ከሌለው እንግዲህ እንቀጥላለን። አሁንም 300 ላይ እንዳደረኩት ከሆነ እዚህ ጋር እንደምታዩት ቫልቭ አለ። ምንድነው አሁን ብዙዎቻችን የምንሸወደው ኮንደንሰራችን ያቀዘቅዛል። ከዛ እዚህ ጋር በእጃችን ነካው ቀዝቃዛ ሆኖ እናየዋለን። ወደ ውስጥ ላይ ካልቀዘቀዘልን ውስጥ ላይ ካልመጣልን እዚህ ጋር እንደምናየው ቀዝቃዛ ሆኖልን ማለት ነው። ምን ቼክ እናደርጋለን? ቫልቩ ላይ ስለሚገናኙ ሃይ ፕሬዠር ላይ እና ሎ ፕሬዠር ላይ ምናልባት ሙቀቱን እንትን ሊል ይችላል። ያንን ቼክ ማድረግ አለብን። ቫልቫችንን ቼክ ማድረጋችንን መዘንጋት የለብንም። ስለዚህ አሁን አልቀነሰልኝም። ምንድነው የማደርገው? ውስጥ ላይ የነበረውን ሞልቼ ቼክ ያደረኩበትን አየር አስወጣለሁኝ። አየሩን አስወጣለሁኝ። ከፍተውና እንደዚህ ሎ ፕሬዠር ላይ ነው እንከፍትለትና ከዛ እንደዚህ አስወጣዋለሁኝ። አየሩ 300 ነበር ፒኤስአይ የሞላሁት። አሁን ሙሉ በሙሉ አየሩን አስወግድና ምንድነው የምናደርገው? ቀጣይ ቫኪዩም። ሌላው የምንዘነጋው ነገር ቀጥታ አሁን እንደዚህ አየሩን ካስወጣሁኝ በኋላ ጋዙን ብሞላው ውስጥ ላይ የቀረ አየር ይኖራል። ስለዚህ ቫኪዩም አድርገን ማስወገድ አለብን ውስጥ ላይ ያለውን አየር። ሌላ ደግሞ ብዙ ጊዜ ኮምፕረሰር ውስጥ ላይ የሚጠቀመው ኦይል አለ። ያን ኦይል መሙላት አሁን ላይ በቫኪዩም አማካኝነት ኦይል መጨመር አለብን። ለምን ኮምፕረሰራችን ኮምፕረስድ አድርጎ ዋናውን የሚወስደው እሱ ኮምፕረሰሩ ስለሆነ ዘይት ሌላው አሁን ሃይ ላይ አድርጌ ነበር አየር የሞከርኩት። አሁን ሎው ላይ ቀየርኩት። ከዛ ቫኪዩም እንደምታዩት እዚህ ትንሿ ላይ ቫኪዩም ላይ እናደርግና ኮምፕረሰራችንን እናስነሳለን። ሎው እና ሃይ ያለው እዚህ ጋር ቫኪዩም እና አየር የምንሞላበት አለ። ስለዚህ አሁን ቫኪዩማችን ሎ ፕሬዠር ላይ አድርገን ቫኪዩማችን ማለት እንደምታዩት
ቫኪዩማችን ከዜሮ በታች መሆን አለበት። ከዜሮ በላይ ከሆነ አየር አለ ውስጥ ማለት ነው። ስለዚህ ከዜሮ በታች ካደረግን በኋላ ቫኪዩሙን ሃይ ፕሬዠሩን ዘግተናል። ከዜሮ በታች መሆኑን ቼክ ካደረግን በኋላ ምንድነው ቀጣይ የምናደርገው? እንዘጋና እንዘጋዋለን። አሁን ዘጋሁኝ። ከዘጋሁኝ በኋላ ምንድነው የማደርገው? ዘይት አለ የምንጠቀመው በነገራችን ላይ ኦሪጅናል ዘይት መጠቀም አለብን። ፋብሪካው የሚያዘንን ዘይት መጠቀም አለብን። እዚህ ጋር በካፓ ሀፍ መሆን የለበትም። ከሀፍ ትንሽ ወረድ ያለ ውስጥ ላይ አሁንም ዘይት መብዛት የለበትም። መኪናው ምን ያክል ዘይት አለው የሚለውን ኮምፕረሰራችን ውስጥ ላይ ያለውን ጋዝ ስናስወግድ እናውቀዋለን። መጨረሻ ላይ ሲወጣ ያንን ቼክ ማድረግ አለብን። ምን ያክል ኦይል አለው? ደረቅ ነገር ከሆነ አሁን እንደዚህ አድርጌ ቫኪዩም ያደርጋል፣ ሳክ ያደርጋል፣ ይወስደዋል ማለት ነው ዘይቱን። እንደዚህ እንደምታዩት ይሄ ሙሉ ወሰደው። ከዛ ዘይቱ ወስዶ ሳይጨርስ ትንሽ ሲቀረው መዝጋት አለብን። አሁንም አየር እንዳይገባብን ማለት ነው። አየር ወደ ውስጥ መግባት የለብን። ይሄው ጨረሰ፣ ወሰደው ኦይሉን። ከዛ እዘጋለሁኝ። ቀጣይ ምንድነው የማደርገው? አሁንም ጋዝ ከመሙላታችን በፊት ኦሪጂናል ጋዝ መጠቀም አለብን። ለጊዜው ሊያቀዘቅዝ ስናስሞላ የምንሞላውን ጋዝ ኦሪጂናል መሆኑን አለመሆኑን ቼክ ማድረግ አለብን። ኦሪጂናል ጋዝ መጠቀም አለብን። እንግዲህ ይሄ ኤሲ ጋዝ ኦሪጂናል ነው። እሱን እዚህ ጋር ካሰርን በኋላ ምንድነው አብዛኛውን ጊዜ እንደዚህ ቀጥ አድርገን ከሆነ የምንከፍተው አየር ነው የሚሄደው። ብዙ ጊዜ ጋዙ ብቻውን ይሄዳል። ኦይሉ እንዲሄድልን ምንድነው እንደዚህ ደፍተን ብንሞላ፣ እንደዚህ ወደ ታች ዘቅዝቀን ወይም ብንሞላ ጋዛችን እንደዚህ ወደ ታች እንዘቀዝቀውና እንከፍተዋለን ማለት ነው። ከከፈትነው በኋላ እዚህ ጋር አሁን በማኑዋላችን መሰረት እንደዚህ እንከፍትለታለን። ይኸው ጋዙ እየሞላ ነው። ጋዝ ማብዛት የለብንም። እዚህ ጋር የምነግራችሁ ነገር የምንሸወደው ነገር ጋዝ በአንድ ጊዜ መሙላት የለብንም። ትንሽ ነው መሞላት ያለበት። ለምን? ኮምፕረሰራችን አቅሙ ይለያያል። ጋዝን በጣም ከሞላንበት ኮምፕረሰራችን የማይችለውን ያክል ጋዝ ከሞላንበት እዚህ ጋር እየከፈትኩኝ ነው ኤሲውን። አሁን እሺ ወደ ኮምፕረሰራችን በትንሹ እያየን መሙላት አለብን። ኮምፕረሰራችን ከአቅሙ በላይ ከሆነበት እንትን ይላል፣ ራሱ ያጠፋል ማለት ነው። ኮምፕረሰሩ ራሱ ይዘጋል፣ ራሱ ይከፍታል፣ ራሱ ይዘጋል። ለምን? ኮምፕረሰሩ ኮምፕረስድ ማድረግ ያቅተዋል። ስለዚህ አንዳንድ ሰዎች ጋዝ ሲሞላ ብዙ መሆኑን የሚፈልጉት አሉ። ብዛት ስላለው በነገራችን ላይ አያቀዘቅዝም። መሆን የሌለበት ንፋስ እንዳይገባ አየሩን ሳይሆን ጋዙ ብቻ እንዲገባ ማድረግ በማኑዋሉ መሰረት ሳይበዛ መሆን አለበት ጋዝ። ለምን? ኮምፕረስድ ስለሆነ የሚሆነው ኮምፕረሰሩ እንደፈለገ እንዲዞር ጋዝ መብዛት የለበትም። እዚህ ጋር ከፈትኩኝ። አሁን ምንድነው ከከፈትነው በኋላ ምንድነው ቼክ የምናደርገው? አሁን እዚህ ጋር እየሞላ ነው። እንግዲህ እንደምታዩት አሁን ኮምፕረሰሩ ሲንቀሳቀስ እኔ ቅድም ስሞላ አይታችሁታል። አሁን ዝቅ ብሏል፣ ወርዷል። ያ ወርዷል ዝቅ ብሏል ማለት ምንድነው? ኮምፕረሰራችን ቆንጆ ሁኔታ ላይ ነው ማለት ነው። ይሄው ስሞላው እዚህ ጋር ነው። ስለዚህ አሁን ስዘጋው መልሼ ይወርዳል። እንደዚህ ስዘጋው መውረድ አለበት። ያ ወረደ ማለት ኮምፕረሰራችን ቆንጆ ግፊት አለው ማለት ነው። ስለዚህ አሁን መቀዝቀዙን እያየሁኝ ነው። እዚህ ጋር አሁን ቀዝቅዟል። ስለዚህ አሁን አንዳንዴ ውስጥ እዚህ ጋር ስንነካው ቀዝቃዛ ይሆንና እቺ ከፊት ለፊት ያለችው እቺ የምነካት ቫልቩ አንዳንዴ ወደ ውስጥ ሙቀቱና ቀዝቃዛውን ሃይ ፕሬዠር እና ሎ ፕሬዠር ላይን የሚሄዱ እቺ ቀዝቃዛዋ ሎ ፕሬዠር እና ሃይ ፕሬዠር ላይን የሚሄድባት ስለሆነች እሺ አሁን ምንድነው ቼክ እያደረኩ ነው። እነዚህን ቼክ እያደረኩኝ ነው። አሁን አንዳንዴ ምን አለ ኮንደንሰራችን በጣም የሚሞቅ ከሆነ ቼክ ማድረግ አለብን። ፋኑ ደካማ ከሆነ አሁንም ኮንደንሰራችን በጣም የሚሞቅ ከሆነ አሁንም በጣም አይቀዘቅዝልንም ማለት ነው። እሱን ቼክ እያደረኩ ፋኑ ምን ያክል የማቀዝቀዝ አቅም አለው የሚለውን ቼክ እያደረኩኝ ነው። እሱን ቼክ ካደረኩኝ በኋላ ኦሬዲ አሁን ጋዙን ሞልቼ የጨረስኩ ውስጥ ላይ ስመጣ አሪፍ ነው። አሪፍ ኩል ሆኗል፣ ቀዝቅዟል። ደስ የሚል ነገር አለው እና እዚህ ጋር ስለዚህ አሁን ነው እየጨረስኩኝ ነው ማለት ነው ሞልቼ።
ሁላችንም ምንድነው ጋዝ መሙላቱ ሁላችንም ላይከብድ ይችላል። ግን ኮንደንሰራችን ቼክ ማድረግ ቫልቭ ኤሲ ቫልቫችን ቼክ ማድረግ ኮምፕረሰራችን በሚፈልገው ልክ ጋዝ መብዛት የለበትም ማነስ የለበትም አየር ወደ ውስጥ መግባት የለበትም ዘይት እሱ እሱን ሁሉንም ነገር ቼክ ማድረግ አለብን። እንግዲህ እንደምታዩት በአቅሜ በምችለው ልክ ስለ ኤሲ ለማስተማር ሞክሬያለሁ። ምንድነው እዚህ ጋር ውሃ እያረኩበት ነው አንዳንዴ በጣም የሚሞቅብን ከሆነ እንደዚህ ውሃን አድርገን እንሞክረዋለን ማለት ነው። እናንተን ለማሳየት ፈልጌ ነው የኮምፕረሰሩ እንኳን አሪፍ ነው። እናመሰግናለን ስለተከታተላችሁኝ። መልካም ቀን